ይሄ ቪዲዮ በኤአይ እንዴት ነው ግራፊክስ ዲዛይን ወይም ተምኔል መስራት የምንችለው ለሚሉ ነው። ግራፊክስ ዲዛይነሮች እዛው በቃ አቅማችሁን ጉልበታችሁ ሁሉ ኤአይ በልቶታል ማለት ነው። እንግዲህ እኔ ዛሬ የምላችሁ ምንድነው በኤአይ እንዴት አድርገን ነው ግራፊክስ ዲዛይን ወይም ደግሞ ሎጎ ምናምን መስራት የምንችለው። ዛሬ የማሳያችሁ በጄሚናይ ነው። ጄሚናይ ላይ እንዴት ነው ተምኔል የምንሰራው፣ ባክግራውንድ እንዴት ነው ሪሙቭ የምናደርገው፣ እንዴት ስክሪፕት እንጽፋለን የሚለውን ከዚህ በፊት አሳይቻችኋለሁ። እንግዲህ ዛሬ ደግሞ የማሳያችሁ ምንድነው ባክግራውንድ እንዴት ነው ሪሙቭ የምናደርገው ወይም ደግሞ ተምኔል እንዴት ነው ዲዛይን የምናደርገው ነው በኤአይ። ኤአይ በጣም ነገሮችን አቅሎልናል። ስለዚህ ግራፊክስ ዲዛይነር ነኝ ለማለት ትልቅ ወይም ፕሮፌሽናል መሆን አይጠበቅባችሁም። ካሁን በኋላ ግራፊክስ ዲዛይነር የሚባለው ስልክ ያለው ሰው በሙሉ ነው ማለት ነው። እንግዲህ ዛሬ ወደ አሰራሩና ወደ ዋና ጉዳያችን እንግባ። ያው መጀመሪያ የምንገባው ምንድነው ጄሚናይ የሚባል አፕሊኬሽን ውስጥ እንገባለን። ከዛ ፕላስ ምልክቷን እንነካለን። ከዛ ጋለሪ የሚለው አለ፣ ጋለሪ የሚለው ውስጥ እንገባለን። እንግዲህ እንደምታዩት ነው ፎቶን ሰጥቶኛል። እኔ ደግሞ ምንድነው ማድረገው ጽፍለታለሁ ማለት ነው። እኔ የምፈልገው የዚህን ፎቶ ባክግራውንድ እንዲቀይርልኝ የፈለኩት። እንግዲህ እኔም በምችለው በማቀው ጽፌለታለሁ። እሱ ደግሞ ቀይሮ ይሰጠኛል። ይሄ ዋናው ተምኔል አሰራር አይደለም። እናንተ የምትጽፉትን ራሳችሁን የምትጽፉት ማለት ነው። እንግዲህ እሱም የሚያደርግልን አንዲ ነው። አይታችኋል አይደል? ኦሪጂናል ፎቶ ይሄ ነው። ከዛ በኋላ እሱ ደግሞ ይሰራልን ፎቶ ይሄ ነው ማለት ነው። እናንተ ይሄንን አውርዳችሁ ቀጥታ ካፕከት ላይ በመሄድ ቪዲዮአችሁን ኤዲት ማድረግ ትችላላችሁ። ለምሳሌ እናንተ የምትሰሩት ቪዲዮ ምንድነው በወር 30 ሺህ ብር ሜክ ማድረግ እችላለሁ ካላችሁ በወር 30 ሺህ ብር ሜክ የምታደርጉበትን ወይም ደግሞ ያንን የሚገልጽ ቀጥታ ከኋላ ማስገባት ፎንቶችን መጻፍ በአማርኛም ሆነ በእንግሊዝኛ እነዚህ ያደርጋችሁ በጄሚናይ ተምኔል መስራት ትችላላችሁ ማለት ነው። አሁን ይሄ ከስር ነው ያስገባልኝ ፎቶ ምንድነው ተምኔል ለተምኔልነት የበቃ ፎቶ ነው። ስለዚህ ቪዲዮ ከተመቻችሁ ላይ ማድረጋችሁን እንዳትረሱ። እኔ ከነገርኳችሁ ሀሳብ ውጪ የተምኔል አሰራሮች ካሉ ደግሞ ኮሜንት ላይ ጻፉልኝ። እኔ በቀጣይ ለርን አድርጌ ራሴን አስተምሬ እመጣለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ ማለት ነው። እወዳችኋለሁ።